የኔ አባት ብዙ ጊዜ ሳይወት የሰንበት ትምህርት ቤት ነገር የገባውት አልመሰለኝም። መቼስ ከርሶ ባላቅም ጥቂት ልበሎት፣ አደራ ያስተውሉኝ። የኔ አባት ሰንበት ትምህርት ቤት ማለት እኛ ልጆቹ ሰው የሆንበት ስፍራ ነው። ሰንበት ትምህርት ቤት ማለት የኔ አባት በፍቅር ወድቀን በፍቅር ተነስተን በፍቅር ተርበን በፍቅር በልተን በፍቅር ተጣልተን በፍቅር ታርቀን በፍቅር ተኮራርፈን በፍቅር ተጫውተን በፍቅር አልቅሰን በፍቅር ስቀን በፍቅር ኮርኩመን በፍቅር ተኮርኩመን በፍቅር ተፎካክረን በፍቅር ተሸናንፈን በፍቅር ተምረን በፍቅር ተተራርበን በፍቅር አጥፍተን በፍቅር ታርመን እኛነታችን የተሰራበት ቦታ ነው። አባቴ ይሞቱ እኔ በርሶም እያልዋሽም ሰንበት ትምህርት ቤት ማለት የኔ አባት በፍቅር ባሪያ የሆንበት በፍቅርም ገዢ የሆንበት ቦታ ነው። አሽከርም ንጉስም ሆነንበታል። አባቴ አሽከርና ንጉስ በአንድ ጊዜ ሆነው ያውቃሉ? በፍቅር ባሪያም ገዢም ሆነው ሲያውቃሉ? በእውነት እንደዛ ከሆኑ እርሶም ሰንበት ተማሪ ኖት ማለት ነው። ነቃሁቆት። ሰንበት ትምህርት ቤት ማለት የኔ አባት ልጅ ሳለን ስራ አመራርን ያጠናንበት፣ የህዝብ አስተዳደርን የተማርንበት፣ በተለያየ ሙያ ስብጥር የተሰባጠርንበት፣ ለአረንጓዴ ልማት አትክልት የተከልንበት፣ በሀገር ፍቅር የነደድንበት፣ በዕቅበተ እምነት የበለጸግንበት፣ በበጎ አድራጎት ስለ ወገን ማሰብ ያየንበት፣ ለሀገር ጥሩ ዜጋ መሆንን የቀመስንበት ቦታ ነው። ሰንበት ትምህርት ቤት ማለት የኔ አባት ካለ ዘር ክፍፍል የተፋቀርንበት፣ እገሌ ከዚህ እገሌ ከዚያ ነው ያልተባባልንበት፣ ሰሜንና ደቡብ ምዕራብና ምስራቅ የሌለው ቦታ ነው። ሰንበት ተማሪ ሲሆኑ አባቴ ብሔሮ ክርስትና፣ ቋንቋው ፍቅር፣ ሀገሮ በሰማይ፣ ንጉሶ ክርስቶስ ይሆናል። እመቤቴን የኔ አባት መቼም ከርሶ አናቅም፣ እንደርሶ ሊቅ አይደለንም። ብሉዩን ከሐዲስ ሊቃውንቱን ከመነኮሳቱን ማናመሳጥር ይሆናል። ሰንበት ተማሪ ሲኮን ግን አባቴ በሐዲስ ኪዳንና በብሉይ ኪዳን ያለውን እንደ እሳት የሚንቀለቀል ፍቅረ ቤተ ክርስቲያን በውስጡ ይነዳል። ቤተ ክርስቲያን ስትነካ አካሉ እንደተቆረጠ ያንገበግቦታል። ትምህርቱን ስራውን እርግፍ አድርገው መፍትሄ ለመስጠት ይሮጣሉ። ብቻ አባቴ ሰንበት ትምህርት ቤት የቅንዓተ ቤተ ክርስቲያን እሳት የሚንቦገቦግባት ምድጃ ናት። አባቴ ሰንበት ትምህርት ቤት ማለት እርሶ የሚወዷቸው ትልቁ መምህር የተማሩበት ቦታ ነው። እርሶ የሚያከብሯቸው ትልቁ ሊቅም ማስተማር የጀመሩበት ቦታ ነው። ያኔ ተኮላትፈው ባያስተምሩ ኖሮ ዛሬ እርሶን የመሰለ አባት በተገኙበት ጉባኤ ለማስተማር መንፈሳዊ ልምድ አይኖራቸውም ነበር። እኛ አሜን ባንላቸው ኖሮ ዛሬ በሺህ የሚቆጠር ምዕመን አሜን አይላቸውም ነበር። ድንግልን በዚህ ቅንጣት አልጠራጠርም። እናም ሰንበት ትምህርት ቤት ማለት የኔ አባት የቤተ ክርስቲያን ጠላቶች የሆኑ ተኩላዎች እንደ ጉድ የሚፈሩት ቦታ ነው። የቤተ ክርስቲያን የቁርጥ ቀን ልጆች አሉበታ። አባቴ ሰንበት ትምህርት ቤት እንደ ጳውሎስ እና እንደ ሲላስ ሲያገለግሉ የሚታሰሩበት ቦታ ነው። ያኔ የቤተ ክርስቲያን ጠላቶች የእግዚአብሔር ቅዱሳንን እየጠመዘዙ ከነገስታት ጋር እንደሚያጣሉና በምድራዊ ፍርድ ቤት እንደሚገትሩ በሰንበት ትምህርት ቤትም እንዲሁ ነው። ለሃይማኖት ሲቆረቆሩ የፓርቲ አባል፣ የመንግስት ጠላት ተደርገው ይከሰሳሉ። የቤተ ክርስቲያንን መዘረፍ ሲቃወሙ በዓለማዊ ፍርድ ቤት አሸብረዋል ተብሎ ይገተራሉ። ሰንበት ትምህርት ቤት ማለት የኔ አባት ወንድሙ በኃጢአት ሲወድቅ እንደነ ቅዱስ መቃሪዎስ የወንድሙን ነውር ለመሸፈን ቅርጫት የሚደፉበት ቦታም ነው። በየቦታው ሲናቁና ሲባረሩ በፍቅር ተመክረው የሚመለሱበት ገዳም ነው። በወጣትነት ብዙ እያጠፉ ብዙ የሚማሩበት ቦታም ነው። አባቴ እውነተኛ ወንድሞች አሉት? በሐዘኑ ጊዜ ሳይለዩ ከልብ የሚያስተዛዝኑት፣ ማስተዛዘንም ብቻ ሳይሆን በመንፈስ የሚያጸኑት ወንድሞች አሉት? አብረው ውለው አብረው አድገው አብረው እንግዳን አስተናግደው ዕቃ አጥበው የሚያግዙት እህቶች አሉት? በደስታው ጊዜ ከእርሶ ጋር አብረው ከልብ የሚደሰቱ ድግሶን ድግሳቸው አድርገው የሚንደፋደፉ ወዳጆች አሉት? እኚህ ከሌሎት የኔ አባት አንድ ነገር ጎሎታል ማለት ነው። ሰንበት ተማሪነትን አልነካካዎትም ማለት ነው።
ሰንበት ትምህርት ቤት ማለት የኔ አባት አንድነትና ህብረትን አካል ነስቶ የሚያዩበት ቦታ። አባቴ ይሞቱ እውነቴን ነው። አንድነትና ንጹህ ፍቅር በ8ኛው ሺህ ገዝፎ የሚታይበት ገነት ነው ሰንበት ትምህርት ቤት። ለዛ ነው እኮ አባቴ ሰነፍ ሆነን እንኳን እንደ ብርቱ የምንታየው፣ ምንም ሳንደክምበት እንኳን አገልግሎታችንና ሐሳባችን የሚሞላው፣ ምንም ሳናውቅ እንኳን ከአዋቂዎች በላይ የምናገለግለው። አባቴ ይሞቱ ይኸው በርሶም እያለሁ ይህን ሁሉ ስለ አንድነታችንና ስለ ፍቅራችን ነው እንጂማ እኛ እኮ ባዶ ነን። ሰንበት ትምህርት ቤት ማለት የኔ አባት ባዶ ሳሉ ምሉዕ የሚሆኑባት ስፍራ ነች። ስለዚህ አባቴ ቢቻሉ እርሶም ሰንበት ተማሪ ይሆኑ፣ አባል ሆኖ ይቀላቀሉን። ካልቻሉ አባል የሚሆኑትን አይከልክሉ። ቢቻሎት ሰንበት ትምህርት ቤትን ከልቦ ይደግፉ፣ ባሉት ነገር ሁሉ ያበርቱ። ካልቻሉም አደራ አገልግሎቱን ከሚያደናቅፉት አባላትን ከሚያንገላቱት ጎን አይሆኑ። ቢቻሎት ሰንበት ትምህርት ቤት መልካምነትን ብቻ ያወሩ። ባይቻሎት ግን ዝም ይበሉ እንጂ ልጆቹን አይሙ። ቢቻሎት በጸሎት ሰንበት ትምህርት ቤትን ያስቡ። ባይቻሎት ቢያንስ አይርገሙ።